ዒሳ ዓለይሂ ሰላም ማን ናቸው? ነቢይ ዒሳ ዓለይሂ ሰላም ያለ ወንድ የዘር ፍሬ እንዴት ከሴት ብቻ ሊወለዱ ቻሉ? እውን እንደሚባለው ነቢይ ዒሳ ዓለይሂ ሰላም ሙታንን ሕያው አድርገዋል? ሕሙማንንና ማየት የተሳናቸውንስ እውን በዳሰሳ ፈውሰዋል? በሐዋርያቱ ጥያቄ መሠረት የተወረደው ማዕድ ሚስጥሩ ምን ነበር? አስደንጋጩ የማዕዱ መጨረሻስ ምን ነበር? በመጨረሻስ ዒሳ ዓለይሂ ሰላም እውን ተሰቅሏል ወይስ ወደ ሰማያት አርጓል? በዚህ ሰዓትስ የት ይገኛል? ዒሳ ዓለይሂ ሰላም መቼ ነው ተመልሶ የሚመጣውስ? የዛሬው እንግዳችን የአላህ ባሪያና ነቢይ የሆነው ዒሳ ኢብኑ መርየም ዓለይሂ ሰላም ሲሆን የዘር ሐረጉም ከዳውድ ዓለይሂ ሰላም ይመዘዛል። የታሪክ መዛግብት እንደሚያመለክቱት መርየም ዓለይሃ ሰላም በሕፃንነቷ ለቤተ አምልኮ የተሰጠች ልጅ ስትሆን ውሎ አዳሯ እዚያው ቤተ አምልኮ ውስጥ ነበር። ለወሳኝ ጉዳይ ካልሆነ በቀር መርየም ዓለይሃ ሰላም ከዚያ ግቢ አትወጣም ነበር። እዚያ ቤተ አምልኮ ውስጥም ዩሱፍ የተባለ ያጎቷ ልጅ አለ። እሱም ውሎ አዳሩ እዚያው ስለሆነ ዝምድናቸውን ይበልጥ አጠናክሮታል። ዘውትር ውሃ ለመቅዳትም ከቤተ አምልኮ አቅራቢያ ወዳለው ምንጭም አብረው ነበር የሚሄዱት። ከዕለታት አንድ ቀን መርየም እንስራዋን ይዛ ዩሱፍ ዘንድ በመሄድ ምንጩ ጋር ሂደን ውሃ እንቅዳ አለችው። ዩሱፍም እኔ እስከ ነገ የሚበቃኝ ውሃ አለኝ አላት። እሷም ትታው ብቻዋን ሄዳ ምንጩ ቦታ በመቅዳት ላይ ሳለች ጅብሪል ዓለይሂ ሰላም በሰው ተመስሎ አጠገቧ ቆመ። እሷም በጣም ደንግጣ አላህን የምትፈራ እንደሆን ከአንተ በአላህ እጠበቃለሁ አለችው። እሱም እኔ ንጹሕን ልጅ ላንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። መርየምም በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል በማለት ጠየቀች። ጅብሪልም ነገሩ እንደዚህሽ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ሠራ፣ የተፈረደም ነገር ነው ብሏል አላት። ያን ጊዜ እሷም ለጌታዋ ትእዛዝ እጅ ሰጠች። ጅብሪልም ዓለይሂ ሰላም ጠጋ አለና ደረቷ ላይ ልብሷን ከፈት አድርጎ መንፈሱን ነፋባት። መርየምም በእንስራዋ ውሃዋን ሞልታ ወደ ቤተ አምልኮ ተመልሳ ሄደች። ጊዜ ጊዜን እየተካ የመርየም ጽንስ ሆዷን እየገፋ መጣ። ይህን የተመለከተው ያጎቷ ልጅ ዩሱፍ ሁኔታው በጣም ግራ አጋባው። አርግዛ ነው እንዳይል ከቤተ አምልኮ ከሱ ውጭ ከማንም ጋር ወጥታም ታይታም አታውቅም። ምንም አልተፈጠረም እንዳይል የእርግዝና ምልክቶች እንዳለ ይታዩባታል። በመጨረሻም ይህን የሚያጣራበት አንድ መፍትሄ ያገኘና ሊያናግራት ወስኖ ከእርሷ ዘንድ በመሄድ መርየም ሆይ የሆነ ነገር በውስጤ ይመላለሳል፣ እደብቅሻለሁ እያልኩ ግን አልቻልኩም፣ በቃ ልጠይቅሽ አላት። መርየምም መልካምን ንግግር ተናገር፣ ጠይቅ አለችው። ዩሱፍም ቡቃያ ያለ ዘር ይበቅላልን ሲል ጠየቃት። መርየምም አዎን ይበቅላል አለችው። ዩሱፍም አረንጓዴ ቅጠልስ ዝናብ ሳያገኝ መብቀል ይችላልን ሲል ጠየቃት። መርየምም አዎን መብቀል ይችላል አለችው። ዩሱፍም ያለ ወንድ ሴት ልጅ ብቻዋን መውለድ ትችላለችን ሲልም ጠየቃት። መርየምም አዎን ትችላለች አለችው። መርየምም ቀጠል አድርጋ ዩሱፍ ሆይ አላህ ቡቃያን የፈጠረ ቀን ያለ ዘር እንደፈጠረው አታውቅምን? አላህ አረንጓዴ ቅጠልንስ ለመጀመሪያ ጊዜ ሲፈጥረው ያለ ዝናብ እንደፈጠረው አታውቅምን? ታዲያ መጀመሪያ ቅጠልንና ቡቃያን ዘርም ሆነ ዝናብ ሳይኖር የፈጠረው ጌታ አሁንስ ያለ ዝናብና ያለ ዘር መፍጠር ይከብደዋል ትላለህን? አለችው። ዩሱፍም አይኔ እንደዛ ልልፈልጌ አይደለም፣ አላህ በፈለገው ነገር ላይ ሁሉ ቻይ ነው። አንድን ነገር ማድረግ በፈለገ ጊዜም ሁን ይለዋል ይሆናልም አላት። መርየምም አላህ ያለ ወንድም ያለ ሴትም አደምን አልፈጠረምን? ያለ ሴትስ ሐዋን አልፈጠረምን? አለችው። ዩሱፍም አዎን ፈጥሯል አላት። ከዚያም በልቡ ግን መናገር ያልፈለገችው የአላህ ተአምር በሆዷ እንዳለ አወቀ። መርየምም የመውለጃ ሰዓቷ በተቃረበ ጊዜ
የቤት አምልኮውን ግቢ ለቃ ወጣች። ብቻዋን በረሃ ላይ ሳለች ምጡ ጀመራት፣ በጣምም አመማት። አሁን ያለችበትን እንግልትና ከመውለዷ በኋላ የሚከተላትን እንግልት ስታስብ ዋ ምኞቴ፣ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረሁ በሆንኩ ብላ ተመኘች። በመጨረሻም ወደ አንድ የደረቀ ተምር ዛፍ ዘንድ በመጠጋት ልጇን ዒሳን ዓለይሂ ሰላም ተገላገለች። ልክ ልጁን እንደ ተገላገለች ጅብሪል ዓለይሂ ሰላም መጣና መርየም ሆይ አትዘኚ፣ ጌታሽ ከበታችሽ ትንሽ ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለን የተምር እሸት ታራግፍልሻለችና ብይም፣ ጠጪም፣ ተደሰቺም አላት። በልታ ስታበቃም ጅብሪል ማንም ሰው ሊያናግርሽ ቢፈልግ እኔ ለአርራሕማን ማንንም ሰው ላላናግር ጾም ያለሁ በይ አላት። ኢብሊስም መርየም ዓለይሃ ሰላም ልጇን ከተገላገለች በኋላ ወደ እስራኤላውያኑ ካህናት በመሄድ የመርየምን መውለድ ነገራቸው። ካህናቱን በጣም በመቆጣት ይዙቱባትም ጀመር። ከዚያም መርየም ዓለይሃ ሰላም ልጇን ተሸክማ ወደ ቤተ አምልኮ መጣች። ሁሉም ተሰብስቧል። ገና ፊት ለፊታቸው ብቅ ስትል የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። የሃሩን እህት ያሏት መልካም ሰዎችን በሃሩን ስለሚመስሉ ነበር። እሷም ምንም መልስ ሳትሰጥ ሕፃኑን እንዲያናግሩ ወደ ሕፃኑ አመላከተቻቸው። ሁሉም በሁኔታዋ በመገረም ያመነዘረችው አንሷት እኛ ላይ ታሾፋለች እንዴ እያሉ ከተነጋገሩ በኋላ በአንቀልባ ያለን ሕፃን እንዴት እናናግራለን አሏት። ያን ጊዜ ሕፃኑ ዒሳ ዓለይሂ ሰላም ቀና በማለት እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነቢይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወትም እስካለሁ ሰላትን በመስገድ ዘካንም በመስጠት አዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛም አላደረገኝም። ሰላምም በእኔ ላይ ይሁን በተወለድሁ ቀን፣ በምሞትበትም ቀን፣ ሕያው ሆኜ በምቀሰቀስበትም ቀን ብሎ ተናገረ።